ግን ስለሱ ዲቴል ልናወራ ሳይሆን ቫዝሊንን ለየት ባለ መንገድ ልንጠቀምበት የምንችልበትን 5 ሃኮች 5 መንገዶች እነግርሻለሁ። አንደኛ ምን መሰለሽ? ሽቶ ስትቀቢ ማለት ነው ከስር ቫዝሊን አድርጊ። ከዛ በኋላ ሽቶሽን ትስ ታደርጊያለሽ። ለመሰልሽ ይሄ ለምን ይጠቅምሻል መሰለሽ? አንደኛ ሽቶ በጣም ረዥም ጊዜ ይቆያል ሳይቀር። ሁለተኛ ደግሞ ሽቶ ኢዝ ኢሪታንት፣ ቀጥታ ቆዳችንን ባይነካ ይመረጣል። ስለዛ እሱ ይሄ ቫዝሊኑ እንደ ባሪየር ያገለግላል፣ ቀጥታ ቆዳሽ እንዳይነካ ማለት ነው። ሁለተኛ ቀለም ስትቀቢ ማለት ነው ይሄ ዙሪያ ሄር ላይንሽ እና ጆሮሽ አካባቢ ቫዝሊኑ ተቀቢው። ከዛ ልክ ስትጨርሽ ስዋይፕ ታደርጊያለሽ። ይሄ ጆሮ ይሄ ሄር ላይን አካባቢ ጆሮ ምናምን የሚተራርፍ ቀለም አይኖርም ማለት ነው። ሶስተኛ ቁስል ሲኖርሽ በስሱ ቫዝሊኑ ተቀቢ። ቁስል ኖርማሊ ለመዳን እርጥበት ይፈልጋል። ስለዛ ቫዝሊኑ ያንን ቁስል ሽፍን ያደርግና ለቁስሉ የሚያስፈልገውን እርጥበት ይሰጠዋል ቶሎ እንዲድን ማለት ነው። ስንተኛ ላይ ደርሰን? አራተኛ ደግሞ ምንድነው የተሰነጣጠቀ ተረከዝ ድርቅ ያለ እግር